ዛሬ የመጨረሻ ቀን ነው ያለ ሰው እጁ ያሳየ። ተወራርጄ ነው የመጣሁት። ዛሬ የመጨረሻ ማለትም ብዙ ሙከራ አድርጌያለሁ። ለኔ ዛሬ ልክ እንዴት ነው በሞትና በህይወት መካከል እሷን ጥያት ነው የመጣው ባለቤቴን ማለት ነው። አንተ ቃል በቃል ማሻገር ብቻ ነው። ድንኳኑን እዛ ጋር ያለው ስደመሰሳለሁ አሁን ይበቃል ድንኳኑ። እውነት ነው። ሰልችቶኛል። የእግዚአብሔር ሰው ቅባት አለብህ። ነብይ ነህ፣ ሙሉ ነህ፣ ምንም አያስፈልግም። እውነት ነው። አንተ የሚያስፈልገው ብርና ብር ነው ወንድሜ። ይሄው የ5 ወር ቤት ኪራይ ይሄው ጉባኤውም ልቀቅ ተብዬ ማለት መግቢያ አጥቼ እግዚአብሔር ምን አለኝ መሰል፣ ሂድ የኔ መልእክተኛ ነው፣ መልእክተኛዬም በፊቴ ልክ ያለው እኔን በመፍራት የሚያገለግል ሰው ነው። ቦታውን አላቅም። የእግዚአብሔር ሰው ኮንዶሚኒየም ተብሎ ሲባል ይሄው እኔና እሱ በእግር ፈልገን ነው መተን እዚህ የደረስነው። ዛሬ ራሱ ጌታ ሆይ በባዶ አልመለስም። እባርካለሁ። የተበላሹ ድንኳኖች አይደለም፣ አሮጌ ድንኳኖች አይደለም። እግዚአብሔር ዛሬ በዚህ በትንሹ ብር ቀንበርን ይሰብራል፣ ምንጩ ይከፈታል። አባቴ ብሎኛል ለአንድና ለመጨረሻ ማረፍ ይሆናል። እውነት እኮ ነው። የእግዚአብሔር ሰው ቅድም ስልክ ራሱ ወደኔ እየጠቆመ የጌታ መንፈስ ባንተ አልፎ የተዘጉ ስልኮች የሚገርም 10 ሰዎች አሜሪካን ሀገር ላይ የጸለይኩላቸው እሺ አልከፈት ብሎ በሩ ማለት ነው። ባለፈውም አንድ ስፍራ ላይ እግዚአብሔር በጣም ሲናገረኝ ነበር። የቸርቹን ሁሉ ካሬ ገንዘብ እያንዳንዱን ነገር እግዚአብሔር አቅራቦት እንደሚያደርግ፣ ግን ይሄ በር በጣም ነው ያታገለኝ። ቅድም የጌታ መንፈስ ሲናገር ነበር። አባቴ እንዲህ አለኝ፣ የከፈልከው ዋጋን አይቻለሁ፣ የተናክበት አይቻለሁ፣ የተሰደብከው አይቻለሁ። እንደ ጎርፍ ሁሉም በአንተ ላይ አልፎ ስልካቸውን ዘጉት። አሁን ግን እንደገና ነገር ይቀሰቅሳል። አሜን። መሻቴም እሱ ነው፣ በቃ ረሃቤም እሱ ነው። ና በኢየሱስ ወደ ማዶ አሻገርኩ። አሜን። ወዳለው በጣም ነው። ዝም ብዬ አልመጣሁም። በእውነት እሱ ያውቃል። ወዳለው ነው አይቼ ነው የመጣሁት። ወዳለው እግዚአብሔርን በመፍራት ነው የምታገለግለው። እግዚአብሔር እያወራኝ ነበር። እኔ ምንም አልፈልግም። ደግሞ ተወራርጄ ጌታ እንደሚናገረኝ ራሱ ጉባኤ ውስጥ እያወራኝ ነበር። ስላወቅኩ ደስ ብሎኛል።